80% አካባቢ የሚሆኑ ቢዝነሶች 5 ዓመት ሳይሞላቸው ይሞታሉ፣ ይወድቃሉ፣ ይበተናሉ 5 ዓመት ሳይሞላቸው። ይሄኛው 80% ሪሰርች ነው። እኔ ደግሞ ህያው ምስክር ነኝ ለዚህ ህያው ምስክር ነኝ ማለት ሮም እንደኔ ያልወደቀ ቢዝነስ ላይ ማለት ነው። ምን ሆነ መሰላችሁ? የዛሬ 9 ዓመት አካባቢ ካንድ በጣም እንደ ወንድሜ ከመወደው ጓደኛዬም ከሆነ ሰው ጋር አንድ ስራ ጀመርን። የጀመርነው ስራ ስፓ ነው። ከመጀመራችን በፊት እንደዚህ ያደረግን በአንድ ወር ውስጥ ስራውን መጀመር አለብን ብለን ወሰንን። 24 ሰዓትም ቢሆን ተሰርቶ ግን አንድ ስፓ እንዲያልቅ ኢንተሪየር መሰራት አለበት አይደል? የተከራየነው ቦታ ለስፓ የሚሆን ስላልሆነ ለስፓ እንዲሆን ተደርጎ መሰራት አለበት። እኛ በአንድ ወር ማክሲመም በ2 ወር እንጀምራለን ያልነው ስፓ 6 ወር ፈጀ። 6 ወር ፈጀ ማለት 6 ወር የቤት ኪራይ ያለበት ማለት ነው። 6 ወር የማይቋረጥ ወጪ ያለበት ማለት ነው። ስለዚህ ገንዘባችን